ከምነግራችሁ በላይ ከፍቶኝ ነው ይሄንን ቪዲዮ የምሰራው ዛሬ። ሰላም የልጅ ማኛ ነኝ። ይሄ የምታዩት ደብዳቤ ማሳየት ስለማይቻል ነው እዚህ ጋር የምታዩት ኢንቪቴሽን ሌተር ወይም ደግሞ የጥሪ ደብዳቤ ነው። ከታላቁ አዲስ አበባ ዩኒቨርሲቲ ተነስቼ በዓለም አቀፍ ደረጃ የሚካሄዱ ዓመታዊ ጉባኤ ላይ ሀገሬን ኢትዮጵያን ወክዬ ጥናታዊ ጽሑፌን እንዳቀርብ 5 ሀገራት ጥሪ ቀርቦልኛል። ይሄ የአንድ ሴት ምሁር ጉዞ ብቻ ሳይሆን የአንድ ኢትዮጵያዊት ብርታትና የሴቶችን አቅም ለዓለም የማሳይበት መድረክ መጣ ማለት ነው። ሴትና አህያ በዱላ፣ ሴት ለቤት ወንድ ለበረከት፣ ሴት ብታቅ በወንድ ያልቅ፣ የሴት ብልህ የወንፊት እህል የለውም የሚለው ተረት ዛሬም ድረስ በሀገሬ በጆሮዬ እያለ ይህንን ሰብሬ ወጥቻለሁ። በሐሜት በስድብ ወይም ደግሞ እርቃን በመውጣት ሳይሆን በእውቀት በሀገር ፍቅርና በታሪክ በእምነት ክብር ዙሪያ በነፃ ያወቅኩትን ለትውልድ አሳውቂያለሁ። ታዲያ ስለ ሰላም የሚቆጠር ዋጋን ከፍያለሁ። ምስጋናን ፈልጌ ሳይሆን በጣም ያዘንኩበትን ነገር ልንገራችሁ። እዚሁ ቲክቶክ ላይ ብዙ ድርጅቶች ለሳቅ፣ ለፌዝ፣ ለዋዛ፣ ለፈዛዛ፣ ለጊዜያዊ ታይታ በሚሊዮኖች የሚቆጠሩ ገንዘቦችን ሲያፈሱ አይታችኋል። ለሀገር ዘላቂ ጥቅም ለማያመጡ ስራዎች በጠቅላላ በሩ ክፍት ነው። አዎ የኔ ጉዞ ለጭፈራ አይደለም፣ ለሳቅ አይደለም፣ ለዘፈን አይደለም። ይሄ ጉዞ ኢትዮጵያዊት ሴት ምሁር ዓለም አቀፍ መድረክ ላይ ያላትን አቅም የምታሳይበት፣ ሀገራችንን በእውቀት መድረክ ላይ ከፍ አድርጎ የሚያስጠራ ትልቅ ተልእኮ ነው። ሯጩ በሩጫው ተልእኮን እንደሚያሳካ ሁሉ ሀገራችንን በእውቀት መድረክ ላይ ከፍ አድርጌ የማስጠራት እድል መጣ። ታዲያ ለጭፈራ ያወጣችሁትን ያህል ለሀገር እውቀት፣ ለሴቶች ብርታት ኢንቨስት ለማድረግ ደብዳቤ ይዤ ቢሮአችሁ ስገኝ የነበረው መልስ እጅግ በጣም አሳፋሪ ነው። በጣም አሳፋሪ ነው የምነግራችሁ። ይሄን ሀገራዊ ተልእኮ ስፖንሰር አድርጉኝ ወይም አግዙኝ ከጎኔ በመቆም በተለይ ደግሞ ለሴቶች ቁጠባ፣ ለሴቶች ውመን ኢምፓወርመንት ምናምን ሰሞኑን ራሱ የምትሰሩት ማስታወቂያ ለህዝብ ለሀገር የቆማችሁ የምትመስሉ ተቋማት፣ ድርጅቶች ቻሌንጅ ይሄን ሰርታችሁ ይሄን ካረጋችሁ ይሄን እንከፍላለን የምትሉት እስቲ ለቁም ነገርና ለእውቀት እቺን ትንሽ ነገር ይሄንን ነገር አግዙ ስትባሉ የሰጣችሁት መልስ እንዴት ያሳፍራል። ይሄንን ሀገራዊ ተልእኮ ስፖንሰር ለማድረግ ከጎኔ ይቆማል ብላችሁ የምታስቡትን ድርጅት ከስር ሜንሽን አድርጉልኝ። በጣም ያዘንኩት አንድ ወይ ሁለት ድርጅት እውነት ለቁም ነገርና ለእውቀት የቆመ አንድ ወይ ሁለት ተቋም እንዴት በሀገር ደረጃ ሊጠፋ ይችላል የሚለው በጣም አሳዝኖኛል። የልጅ ማኛ ቤተሰቦች ልታግዙኝ የምትችሉት አንድ ነገር ነው። ወደ ቱኒዝ ሄዳለሁ። የመጀመሪያውን ትሪፕ በራሴ ስፖንሰር አድርጌ ራሴን፣ ሁለተኛውን ትሪፕ ወደ እንግሊዝ፣ ሶስተኛውን ትሪፕ ወደ ፊላደልፊያ አሜሪካ፣ አራተኛውን ወደ ጣሊያን እንሄዳለን። በዓለም አቀፍ መድረክ ላይ ኢትዮጵያን በትምህርት አስጠራታለሁ። ሰሙኛላችሁ አይደል? አስጠራታለሁ። ስናደርግ ይሄንን የምታግዙኝ 100 ጊዜ ኮፒ ሊንክ አድርጉ። ያግዛቸዋል ወይም ያግዛታል ብላችሁ የምታስቡትን ድርጅት ሜንሽን አድርጉት። እውነት ለእውቀት የቆመ ለህዝብ የቆመ ለሴቶች የቆመ ትምህርት ለሀገር ወሳኝነቱን ያመነበትን ድርጅት ሜንሽን ብታደርጉልኝ ደስ ይለኛል። ብትችሉ ዱዌት ሪፖስት አድርጉት፣ ስቶሪ ላይ ያስቀምጡልኝ። ውዶቼ ይቅር በሉኝ፣ ተናድጄ ነው። ይቅር በሉኝ። እውነት ሰው ወዱ አይደለም ለካ ፊቱን ትቶ ቂጡን የሚያዞረው እዚህ ፕላትፎርም ላይ። አም ሶሪ